ሰላም ወደ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ህይወት አንድ ጊዜ ጨለማ ትሆናለች፣ አንድ ጊዜ ብርሃን ትሆናለች። ደግሞ በጣም የሚያስጠላው አግኝቶ አግኝቶ ታውቃላችሁ? አግኝቶ እንደ ማጣት የሚያስጠላ ነገር የለም። እኔ አሁን በዚህ ሰዓት ላይ ባገኝ ባጣም አውቀዋለሁ። ያ ምንም ያለ ገንዘብ መኖርን ማለት ነው። ብቸኝነትን በደንብ አድርጌ አውቀዋለሁ። ድህነትን፣ ችግርን፣ ረሃብን፣ ጥምን ጠንቅቄ አውቀዋለሁ። ግን በተደላደለ ኑሮ እውቀታቸውን በዛው ልክ አሪፍ እውቀት ያላቸው ሰውን የሚያስደስቱ የሚሰሩት ስራ ለሀገር አልፎም ለዓለም ሁሉ የሚተርፍ ስራ ሰርተው እንደገና እንደዚህ ክስር ብለው ደግሞ ድረሱልን እባካችሁ ብለው ደግሞ ወደ ህዝብ ሲወጡ ያማል። የምር እኔ እንደዚች አርቲስት ልቤን የነካው ያሳዘነችኝ የምር ከልጅነት እስከ እውቀት ለኢትዮጵያ ያገለገለች የሰራች ምርጥ አርቲስት ናት። በጣም ተወዳጅ ከሚገባው በላይ ግን አሁን ላይ ድረሱልኝ እያለች ሳይ ማለት ነው። ስማም ህይወት ግን ምንድናት አልኩኝ። ህይወት ግን ደግሞ አግኝቶ እንደማጣት የሚያስጠላ ነገር የለም። ችግርን አያውቁትም፣ ድህነትን አያውቁትም። እነሱ የሚያውቁት በተደላደለ ኑሮ ላይ ነው የኖሩት። ይሰራሉ፣ ያገኛሉ። አሁን ላይ ግን እንደዚህ ሆነው ቤት በማጣት አሁን ላይ ኢትዮጵያ ውስጥ በጣም ከሚገባው በላይ አስቸጋሪ የሆነው ቤት ማጣት፣ በቤት እጦት የሚሰቃዩ ከራሴም ጀምሮ ማለት ነው። ስደት ያመጣኝ የቤተሰብ የእናት አባት ችግር ብቻ ሳይሆን ቤት እኔ አሁንም ቢሆን ያው ቤት ሰርቼ አልፎልኝ አይደለም፣ አልሰራሁም። የቤተሰብ ችግር ነው ስደፍን የኖርኩት ማለት ነው። ግን ቢሆንም እኔ ብቸገር ችግርን ስለማውቀው እንደማውቀው ዝቅ ብሎ መኖርን አውቀዋለሁ። ከዝቅ ብሎን ከመኖር በረንዳ ማደር፣ ውጭ ላይ መዋል ኦኬ ከኔ ቢጤዎች ጋር ምናምን ተቀምጦ መዋልን በደንብ ነው የማውቀው። ምንም አይመስለኝም። ግን ይቺ አርቲስት እሷ የጭፈራ ቤት ነው የምታውቀው። የሁሉ ነገር በጣም አሪፍ ነገር ላይ ነው የምታውቀው። ህይወቷ በሙሉ ተመቻችቶ በጣም ጥሩ ኑሮ ስትኖር የኖረች ሰው ናት። ቤት እንኳን ባይኖራት በክራይ ቤት። አሁን ግን እድሜ ሲያልቅ ገብቷችኋል፣ ሲያቅታት አሁን መስራት አትችልም። አሁን ላይ ኢትዮጵያ ውስጥ ቤት መስራት የማይታሰብ ነው። በጣም ከባድ ነው። በጣም አሳዝናኛለች። ግን ማርያምን የኢትዮጵያ ሕዝብ ብቻ ሳይሆን መንግስት ለዚች ሴትዮ ሊደርስላት ይገባል። የምር በቃ ከጎኗ ሊሆን ይገባል። እኔ በጣም ነው ልቤን የነካችው ማለት ነው። በጣም የምር እኔ እንጃ በፈጣሪ ስም ሁላችንም እንቸገራለን፣ ድህነትን እናውቀዋለን። በዚህ ልክ ግን አሁን ላይ እንደዚህ ሆና አሁን መልካም ኑሮ የኖረች ሴትዮ አሁን እንደዚህ ሆና ድረሱልኝ ስትል በስመ አብ እኔ እመቤቴን ልቤን መቋቋም ነው ያቃተኝ። የምር መቋቋም ማለት ነው ሳዳምጣት ያቺ ሁሉ ያ ሁሉ የሚያደንቅሽ ያ 130 ሚሊዮን ህዝብ የሚያደንቃት ሴትዮ እንደዚህ ሆና ማየት ያማል በጣም። ግን አሁን እኔ በእርግጥ ሰሚ የለውም ዩቲዩብ ማንም አይሰማውም። ግን ለምታዳምጡትም ቢጠቅማችሁም ባይጠቅማችሁም በእርግጠኝነት ደግሞ ይጠቅማችኋል። ባላችሁበት ሁኔታ ባላችሁበት ነገር ለራሳችሁ የሚሆን ነገር አስቀምጡ። ገባችሁ? አሁን እቺ ሴትዮ በዛን ሰዓት እንደዛ በምትኖርበት ሰዓት እንግዲህ እሷ እኮ በርካሹ ጊዜ ደህና ቦታ አዲስ አበባ ላይ ቤት መግዛት ትችል ነበር። ባይሆን እንኳን አሁን ላይ ክፍያቸው ደህና ክፍያ እየተከፈላቸው ዝም ብሎ አልባሌ ቦታ ብርን ከማባከን ቢያንስ እንኳን ሌላ ነገር ሱቅ ምንም አይኖራችሁ፣ ቤት ይኖራችሁ፣ ማረፊያ ስትወድቁ እንኳን ውጭ ላይ አትወድቁም፣ ቤታችሁ ላይ ትወድቃላችሁ። የምሬን ነው። አሁን እስኪ ስንት ዓመት ሙሉ ለፍታ 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 እድሜዋን ሙሉ ግን ማደሪያ እንኳን ቤት የሌላት ምን ይባላል? አሁን ይሄን ሁሉ የሰራች ሴትዮ ቤት እንኳን የላት። ምን ጉድ ነው?
እውነቴን ነው። አሁንም ቢሆን ቤት ቢያንስ እንኳን ሌላ ነገር ባይኖራችሁ ቤት ይኖራችሁ። ኢትዮጵያ ውስጥ አሁን ላይ ማደሪያ በቃ ቤት ቦታም ይሁን ሸራ ወጥራችሁ የምታድሩበት ቦታም ይሁን ሊኖራችሁ የምሬ ነው። ፍቅር እንደዛ ካልሆነ በጣም ከባድ ነው። በጣም አስቸጋሪ ነው። በጣም የምር በጣም ይከብዳል። እኔ በጣም ነው ያሳዘነችኝ። ፈጣሪ ይርዳሽ። የኢትዮጵያ መንግስትም ግን እውነት መንግስት ከሆነ እውነት ሊረዳት ይገባል። ይቺ የሀገር ባለውለታ ናት። ህዝብ ብቻ አይደለም የሚረዳት፣ መንግስት ሊረዳት ይገባል። የምር ለስንቶቹን እየረዳ አይደለም እንዴ መንግስት? መንግስት ህሌና ካለው ለዚች አርቲስት የምሬን ነው ሊረዳት ይገባል፣ ሊደርስላት ይገባል። ግን በእሷ ህይወት ተመሳሳይ ያላችሁ አሁን ጉልበት አቅም ያላችሁ በዚህ ሰዓት ቤት ሊኖራችሁ ይገባል። አዲስ አበባ ላይ የማይኖራችሁ ክፍለ ሀገር በየሀገራችሁ ቤት ሊኖራችሁ ይገባል። የመሬን ነው እንደ ጎዳና ላይ ከመውደቅ ቢያንስ እንኳን የራስ ቤት ላይ መውደቅ ለራሱ ያለ ጠይቀኝ። ከዛ በኋላ ብሞት ምን ችግር አለ? አስባችሁታል? ግን አሁን የትም ሜዳ ላይ እንደዚህ መሆን ያማል። እና መድኃኔዓለም ይርዳሽ። በጣም ጎበዝ ነሽ፣ በሃይማኖትሽ በጣም ጠንካራ ነሽ። የምታምኚው ፈጣሪሽ ይርዳሽ። ይህ ዋጋ የከፈለልሽ እስከ ሞት ድረስ የወደደሽ መድኃኔዓለም ይርዳሽ እና ከዚህ በኋላ ቀሪ ዘመንሽን የተባረከ ያድርግልሽ። በሰው ቤት እንደ መንገላታት ከአንዱ ቤት እንደ ማለት የሚያስጠላ ነገር የለም። ስላየሁት በዚች በትንሿ እድሜም ቢሆን በሰው ቤት ተከራይቶ መኖር ምን ያክል ስቃይ እና ሰቀቀን እንደሆነ ሁላችንም እናውቀዋለን። በተለይ ደግሞ እንግዲያ የሚመጣበት ቤት እንኳን አይደለም ይቺ ትልቅ ሴትዮ እንግዲያ የሚመጣበት ምናምን ቤት ላይ አሁን ላይ በጣም ኢትዮጵያ ውስጥ በጣም ከሚገባው በላይ አስቸጋሪ ነው። ልጅ የወለደ ልጅ አዝላ ሳይዋት እንኳን ቤት አናከራይም እያሉ እየተንከራተተ ያለበት ጊዜ ላይ ደርሰናል። በጣም አስቸጋሪ እንግዲያ የሚበዛበት ቤት ከሆነ ሁላችንም የደረሰብን የነበረ ሽንት ቤት ይሞሉብናል፣ ሽንት ቤት ያበላሹብናል። ብዙ ነገር አለው በሰው ቤት ገባችሁ? ስለዚህ አሁን አንቺን ግን እኔ ላንቺ የምለው መድኃኔዓለም ይርዳሽ ነው። ይርዳሽ። የምር በጣም አሳዝነሽኛል። ፈጣሪ ይርዳሽ። የምታምኚው አምላክ ይድረስልሽ ነው የምልሽ።